ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ ሰሞኑን ሁላችንም እንደሰማነው ነው የኢትዮጵያ ኤርፖርት ላይ ውዝግብ ነበረ። እንግዲህ እኔ የማውቃቸው ጓደኞቼ 3 የጤና ባለሙያዎች ነበሩ፣ 2 ነርሶች እና ሐኪም ነበረ እና ፈተናቸው ለትናንትና ነበረ ቡክ የተደረገው። ግን ፈተናቸው ላይ ለመምጣት አልቻሉም። ፈተናም አመልጧቸዋል ማለት ነው እና እነሱ የያዙት የሁለት ወር የቪዚት ቪዛ ነበረ። ግን ያው የኤዲት የተደረገ የስራ ቪዛ ነው ነበረ የተባሉት እና ኖርማሊ ሁላችንም እዚህ ስንመጣ የጤና ባለሙያዎች በቪዚት ቪዛ መተን እዚህ ሀገር ፈተና ተፈትነን እዚሁ ስራ ስናገኝ ስራ የምናገኝበት ካምፓኒ ክሊኒክም ሊሆን ይችላል፣ ሆስፒታልም ሊሆን ይችላል። እነሱ ናቸው በመኖሪያ ፈቃድ የሚያሰሩልን እነሱ ናቸው እና በወርክ ቪዛ የሚመጣ የጤና ባለሙያ በጣም ሬድ ነው እና ብዙ ገንዘብ እንዳንከስር በመጀመሪያ ፈተናችንንም እዚህ ሀገር ከገባን በኋላ ቡክ ብናደርግ እላለሁኝ እና ደግሞ ይሄ ነገር እስኪረጋጋ ትንሽ ጊዜ ብንጠብቅ ይሻላል እላለሁኝ። እንግዲህ እኛም ይሄ ነገር በቅርቡ ይስተካከላል ብለን ተስፋ እናደርጋለን። እስከዛ ድረስ ግን ተረጋግተን ብንጠብቅ ከብዙ ኪሳራ እንድናለን ብዬ አስባለሁኝ።